በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ናውጣ እንዳቀርጹኝ ሰባዊ መብቴን እየጣስክ ነው። እንዳቀርጸኝ ዝጋ። ስማ አንተስ በግ መስለህ የሰው ድንበር ጥሰህ ስገባ ጽድቅ የሰራ እንደ የሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱ መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድነው ያስከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው ነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን በቃ አልቅሼ አስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን ቪቫ ባርሳ! የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ! ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍን የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥም። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለቀኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለቀኝ ሪያል ማድሪድ